ጤና ይስጥልኝ። ይህ ቬነስ ሚዲያ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። ኢትዮጵያ የቀይ ባህርን ለማግኘት እንቅስቃሴ መጀመሯን ተከትሎ ከፍተኛ ቁጥር ያለው የጦር ኃይል እያደራጀች ነው። ይህ ኃይል የትጥቅና የጦር ዝግጅት ከፍተኛ የውጭ ወረራን ለመከላከል እንደሆነ ተነግሯል። የሀገሪቱ ምክትል ኤታማዦር ሹም ጀነራል አበባው ታደሰ በኢትዮጵያ የተገነባው ዘመናዊ ጠንካራ ሰራዊት የውጭ ጥቃትን ይከላከላል የማለታቸው ጉዳይ እያነጋገረ ነው። ዝርዝር አለን። የኤርትራ መንግስት ምላሽ ሰጠ። የኤርትራ የማስታወቂያ ሚኒስትር ኢትዮጵያ የቀይ ባህርን ልቆጣጠር ማለቷ እብደት ነው ሲል ገልጾታል። ኢትዮጵያ የአሰብ ወደብን በግፍና ኢፍትሐዊ መንገድ ተቆጣጥሯለች፣ ይህን ጥፋት አርማለሁ ማለቷ ነው ኤርትራ እብደት ያለችው። በቆይታችን ኤርትራ የኢትዮጵያን እንቅስቃሴ አስቆመዋለሁ ስላለችበት መንገድ እነግራችኋለን። ኤርትራና ህወሓት ሊወጉኝ እየተዘጋጁ ነው ስትል ኢትዮጵያ ለተባበሩት መንግስታት አቤቱታ አሰማች። ይህ ለተባበሩት መንግስታት ድርጅት የቀረበ አቤቱታ ኢትዮጵያ ራሴን ለመከላከል እርምጃ እንድወስድ ያደርገኛል ስትል አሳውቃለች። ዝርዝር ይዘንበታል። በትግራይ እድሜያቸው ከ15 ዓመት በላይ የሆናቸው ወጣቶች ከክልሉ እንዳይወጡ ክልከላ መደረጉ እያነጋገረ ይገኛል። እድሜያቸው ከ15 ዓመት በላይ የሆኑ የትግራይ ወጣቶች ከክልሉ ወጥተው ወደ መሃል ሀገር እንዳይጓዙ በጊዜ አስተዳደሩ የጉዞ እገዳ እንደተጣለባቸው በምሬት ገልጸዋል። ትሰሙታላቸው። ከተረጂዎች ከ60 ሚሊዮን ብር በላይ ለመዝረፍ የሞከሩ ተጠርጣሪዎች በቁጥጥር ስር ውለዋል። ተጠርጣሪዎቹ ከአደጋ ከደረሰባቸው ምስኪኖች ላይ ነው ገንዘቡን ሊዘርፉ የሞከሩት። ትሰሙታላቸው። ተመልካቾች አሁን በዝርዝርና በትንታኔ ወደምንመለከታቸው ጉዳዮች ተሻገርኩኝ። ሞን ሪል ስቴት በአየር ጤና አደባባይ በካሬ 69500 እና 48650 ብር 50% ያለምንም ወለድ የባንክ ብድር የተመቻቸለት ከ1.7 ሚሊዮን ብር እስከ 4 ሚሊዮን ብር የሚያተርፉበት ባለ 2 መኝታ ሙሉ ክፍያ 6,811,000 ብር፣ ባለ 3 መኝታ ሙሉ ክፍያ በ5,830,000 ብር፣ የንግድ ሱቆች በሙሉ ክፍያ ከ1.9 ሚሊዮን ብር ጀምሮ እየተሸጠ ነው። ለበለጠ መረጃ በ096924 80 ይደውሉ። ኢትዮጵያ የቀይ ባህርን ለማግኘት እንቅስቃሴ መጀመሯን ተከትሎ ከፍተኛ ቁጥር ያለው የጦር ኃይል እያደራጀች ነው። ይህ ኃይል የትጥቅና የጦር ዝግጅት ከፍተኛ የውጭ ወረራን ለመከላከል እንደሆነ ተነግሯል። የሀገሪቱ ምክትል ኤታማዦር ሹም ጀነራል አበባው ታደሰ በኢትዮጵያ የተገነባው ዘመናዊና ጠንካራ ሰራዊት የውጭ ጥቃትን ይከላከላል የማለታቸው ጉዳይ እያነጋገረ ይገኛል። የደቡብ ዕዝ 21ኛ ጉና ክፍለ ጦር 30ኛ ዓመት የምስረታ በዓል በኦሮሚያ ክልል ባቱ ከተማ ከፍተኛ ወታደራዊ መኮንኖች፣ የመንግስት የሥራ ኃላፊዎችና ሌሎች ታዳሚዎችም በተገኙበት ተከብሯል። በዚህ እውነት ላይ በመገኘት ንግግር ያደረጉት የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ የሀገር መከላከያ ሰራዊት በዘመናዊ ቴክኖሎጂ በብቃትና ጀግንነቱ ጭምር የኢትዮጵያን አስተማማኝ አለኝታ መሆኑን ገልጸዋል። የውስጥ ባንዳዎችንና የውጭ ጠላቶችን ከንቱ ህልሞች በማምከን ኢትዮጵያ ተከብራና ሉዓላዊነቷ ተከብሮ እንድትዘልቅ ያደረገ መሆኑንም አንስተዋል። በኢትዮጵያ የተገነባው ዘመናዊና ጠንካራ ሰራዊት የሀገርን ክብርና ሉዓላዊነት በአስተማማኝ መልኩ የሚጠብቅ ነው ሲሉም አረጋግጠዋል። የደቡብ ዕዝ 21ኛ ጉና ክፍለ ጦር ባለፉት 30 ዓመታት ሰላምና ደህንነትን ከማረጋገጥ ባለፈ በርካታ ወታደራዊ መሪ ያፈራና ትምህርታዊ ልምድ የተወሰደበት እንደሆነ የሰራዊት ክፍል መሆኑን በዚህ ወቅት አንስተዋል።
የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል የኢትዮጵያ ፕሬዝዳንት ታዬ አጽቀሥላሴ ሰኞ ዕለት ለሁለቱ ምክር ቤቶች ባደረጉት ንግግር ላይ ገዢው ብልጽግና ፓርቲ በአባይና ቀይ ባህር ላይ ያንጸባረቀው ትርክት ግራ የሚያጋባና ለማሰብ የሚከብድ ነው በማለት ተቹ። የማነ በአባይና በቀይ ባህር አጀንዳዎች መካከል ከጂኦግራፊ ግንኙነት፣ ከህጋዊ ንጽጽር ወይም ከጂኦፖለቲካዊ ተመጣጣኝነት አንጻር አንዳችም ተመሳሳይነት የለም ብሏል። የማነ ቅዠት ሲሉ የጠሩት የብልጽግና ፓርቲ በቀይ ባህር ላይ የሚያራምደው ትርክት በብዙ ነውጦችና ችግሮች በሚታመሰው ቀጠና ውስጥ አላስፈላጊና ሊወገድ የሚችል ግጭትን የሚቀሰቅስ ይዘት ባይኖረው ኖሮ ምንም ለውጥ እንደማያመጣና እንደማይረባ ቅዠት ቆጥሮ መተው ይቻል ነበር በማለት አጣጥለውታል። ኤርትራና ህወሓት ሊወጉኝ እየተዘጋጁ ነው ስትል ኢትዮጵያ ለተባበሩት መንግስታት ድርጅት አቤቱታ አሰማች። ይህ ለተባበሩት መንግስታት ድርጅት የቀረበ አቤቱታ ኢትዮጵያ ራሴን ለመከላከል እርምጃ እንድወስድ ያደርገኛል ስትል አስታውቃለችም። የኢፌድሪ የውጭ ጉዳይ ሚኒስቴር የኤርትራ መንግስትና ህወሓት ጽምዶ በሚል ስያሜ በፈጠሩት ጥምረት ኢትዮጵያን ለመውጋት እየተዘጋጁ ነው ማለት ለተባበሩት መንግስታት ድርጅት የአቤቱታ ደብዳቤ አስገብተዋል። በዶክተር ጌዲዮን ጢሞቴዎስ መስከረም 22 ቀን 2018 ዓ.ም በተጻፈ ደብዳቤ ህወሓትና የኤርትራ ኃይሎች ባለፉት ወራት ግንኙነታቸው እየጨመረ መምጣቱን በማንሳት ፋኖን እየደገፉ ናቸው ሲል ከሷል። በወልዲያ በተደረገ ጦርነት ህወሓት ፋኖን ባውደ ውጊያ ደግፏል ያለው ደብዳቤው በራያና በወልቃይት በተፈጠሩ ግጭቶች ምክንያት የፕሪቶሪያ ስምምነት መጣሱን አመልክቷል። ኤርትራ በኢትዮጵያ ውስጥ የሚከሰቱ ችግሮችን በዋና ቀያሽነት የሚከሰው ደብዳቤው ከጀርባ ሆኖ በግጭት ተሳትፎ እያደረገች ነው ይላል። የኢትዮጵያ የባህር በርን ለማግኘት ባላት ፍላጎት ኤርትራ እንደ ስጋት ትመለከተዋለች ያለው የዶክተር ጌዲዮን ደብዳቤ ኢትዮጵያ የባህር በርን በሰላማዊ መንገድ ለማግኘት ብቻ እንደምታስብ የመንግስታቸው አቋም መሆኑን አሳውቀዋል። የዓለም አቀፉ ማህበረሰብ በአፍሪካ ቀንድ ሰላምና መረጋጋትን በሚያውኩ ጉዳዮችን ለመፍታት ጥረት እንዲያደርግ ውጭ ጉዳይ ሚኒስቴር በጻፈው ደብዳቤ አሳስቧልም። ጠቅላይ ሚኒስትር አብይ አህመድ ፐልስ ኦፍ አፍሪካ የተሰኘ የፓን አፍሪካ ሚዲያ መርቀው ከፈቱ። የአፍሪካ አልጀዝራ ይሆናል የተባለው ሚዲያ የአፍሪካ እይታና ትርክትን የሚያንጸባርቅ የአህጉራዊ ሚዲያ ነው ተብሏል። ጠቅላይ ሚኒስትሩ ፐልስ ኦፍ አፍሪካ ሚዲያ ስራ መጀመር አፍሪካን ባሉታዊ ገጽታ የማቅረብ ስራን ለመመከት ብሎም የራሳቸውን ትርክት በራሳችን የመቅረስ ተግባራችንን የምናጸናበት ጠቃሚ እርምጃ ነው ብለዋል። ምንም እንኳ አፍሪካ ሰፊና እምቅ ሀብት ያላት አህጉር ብትሆንም አብዛኛውን ጊዜ እንደ አነስተኛና አቅመቢስ ተደርጋ ትሳላለች። ነገር ግን እጅግ ትርጉም ያለው የፐልስ ኦፍ አፍሪካ ጅማሮ በመጪው ጊዜያት ከፍ ወዳለ መሪ አህጉራዊ ሚዲያ የማደግ መንገድ እጅግ ጠቃሚ የሚሆነው ብለዋል። አፍሪካ አብይ የኢንዱስትሪ ማዕከልና የዓለም ቁልፍ ሚና ተጫዋች የመሆን መንገድ ላይ በማያጠራጥር መንገድ እየተጓዘች ትገኛለች። የፐልስ ኦፍ አፍሪካ መቋቋም ወደፊት የመመልከት እርምጃ ነው። በዓለም መድረክ ጠንካራና ቱባ የአፍሪካ ድምፅ የማሰማት መሰረት ነው ሲሉ ተናግረዋልም። በጎፋ ዞን ገዜ ጎፋ ወረዳ በሐምሌ 15 2016 ዓ.ም በተከሰተ አስከፊ መሬት መንሸራተት አደጋ ሰለባ ለሆኑ ዜጎች ከተሰበሰበው ድጋፍ ገንዘብ ላይ ከ60 ሚሊዮን ብር በላይ ለመዝረፍ የሞከሩ ግለሰቦች በቁጥጥር ስር መዋላቸውን የዞኑ የመንግስት ኮሚኒኬሽን አሳወቀ። አደጋው በደረሰባቸው ወገኖች ሕይወትና ችግር ለመበልጸግ ያሰቡ ተጠርጣሪዎች ለተጎጂዎች የተሰበሰበውን 60 ሚሊዮን ብር ከጎፋ ዞን አደጋ ስጋት አካውንት ለመውሰድ ሞክረዋልም። ገንዘቡን ለመዝረፍም ቀደም ሲል ቮይድ በተደረገ ቼክ አስመስለው በማሳተም ሙከራ አድርጓል። የወንጀል ሙከራው የተጋለጠው ከአዲስ አበባ ንግድ ባንክ ሸገር ቅርንጫፍ ለጎፋ ዞን አስተዳደር በተደረገ ፈጣን ጥቆማ ምክንያት ነው። በጥቆማው መሰረት ከአዲስ አበባና ከክልል ፖሊስ ጋር በመተባበር ገንዘቡ ሳይወጣ ተጠርጣሪዎቹ በቁጥጥር ስር ሊውሉ ችለዋል። የዞኑ መንግስት ኮሚኒኬሽን ሀገር ውስጥና ዓለም አቀፍ ማህበረሰብ የለገሰውን ድጋፍ ወደ ኪሴ ገብቶ ካልበለጸኩ በሚል አስተሳሰብ የተጠመዱ አካላት ያሰቡት አስነዋሪ ስብዕና የጎደለው ተግባር አለመሳካቱ ተገልጿል።
እድሜያቸው ከ15 ዓመት በላይ የሆኑ የትግራይ ወጣቶች ከክልል ወጥተው ወደ መሃል ሀገር እንዳይጓዙ በጊዜ አስተዳደሩ የጉዞ እገዳ እንደተጣለባቸው በምሬት ገለጹ። ወጣቶቹ ይህ እርምጃ ሌላ ጦርነት ለማካሄድ የግዳጅ ምልመላ ለማድረግ የታለመ ነው የሚል ከባድ ስጋት እንደፈጠረባቸው ተናግረዋል። በመቀሌና በተለያዩ የክልል ከተሞች የሚገኙ ወጣቶች እንደሚሉት በየብስም ሆነ በአውሮፕላን ለመጓዝ ሲሞክሩ ከ15 ዓመት በላይ መውጣት አይቻልም የሚል ምክንያት ከፍተኛ ጣቢያዎችና ከኤርፖርት አካባቢዎች በጊዜ አስተዳደሩ ታጣቂዎች እየተመለሱ ነው። ኤርፖርቱ በፌዴራል ፖሊሶች የሚጠበቅ ሲሆን ጊዜ አስተዳደሩ የራሱ ፍተሻዎችና ኬላዎች እንዳሉት ነው የሚነገረው። ይህ ሁኔታ ከ2 ዓመት ጦርነት የተረፈውና የተሻለ የትምህርትና የስራ ዕድል ፍለጋ ወደ ሌሎች የሀገሪቱ ክፍሎች ለመንቀሳቀስ ያሰበውን ወጣት ትውልድ ተስፋ እያስቆረጠ መሆኑንም ገልጿል። የወጣቶቹ ስጋት መነሻ ከዚህ ቀደም በኤርትራ ታይቶ ከነበረው ተመሳሳይ ክስተት ጋር በማያያዝ ነው። ከ1990ዎቹ ጦርነት በፊት የኤርትራ መንግስት በወጣቶች ላይ የጉዞ እገዳ በመጣል ለውትድርና እንደመለመላቸው ያስታወሱት ወጣቶቹ አሁንም ታሪክ ራሱን ሊደግም ነው ወይ ለሌላ ጦርነት ሊማግዱን የሚል ፍርሃት ውስጥ መሆናቸውን ይናገራሉ። ይህ ስጋት እየተባባሰ የመጣው በቀጠናው ባለው የተለወጠና ውጥረት የበዛበት የኃይል አሰላለፍ ምክንያት ነው። የኢትዮጵያ ፌዴራል መንግስት ህወሓትና የኤርትራ መንግስት አንድ ላይ ሆነው ሊወጉኝ የሚል ግምገማ መያዙን መረጃዎች ያመለክታሉ። ይህ አሰላለፍ ከ2020 እስከ 2022 ጦርነት ወቅት ከነበረው ሙሉ በሙሉ የተገላቢጦሽ ነው። በወቅቱ የኤርትራ መንግስት ከፌዴራል መንግስት ጋር በመተባበር ህወሓትን ይወጋ ነበር። አሁን ላይ የተፈጠረው አዲስ የህወሓትና የኤርትራ መቀራረብ በፌዴራል መንግስቱ ላይ ያነጣጠረ ነው የሚለው ግምገማው በትግራይ ውስጥ ለሚካሄድ ማንኛውም አይነት የሰው ኃይል ማሰባሰብ ዋነኛ ምክንያት ሊሆን ይችላል የሚለውን ፍርሃትም አጠናክሮታል። በፕሪቶሪያው ስምምነት መሰረት መፈታት የነበረባቸው የወልቃይት አካባቢ ወይም ምዕራብና ደቡብ ትግራይ ያሉ አዋሳኝ አካባቢዎች ጉዳይ እልባት አለማግኘቱ ሌላ የግጭት ስጋት ሆኖ ቀጥሏል። በጊዜ አስተዳደሩና በህወሓት የቀድሞ አመራሮች መካከል ያለው የውስጥ የኃይል ሽኩቻ የጸጥታ መዋቅሩ ሙሉ ለሙሉ የመቆጣጠር ጉዳይ አስተዳደሩ የራሱን የሰው ኃይል ለማጠናከር እንዲህ አይነት እርምጃዎችን እንዲወስድ ሊገፋፈው ይችላል የሚሉ አስተያየቶችም አሉ። ምንም እንኳን የትግራይ ጊዜ አስተዳደር በእገዳው ዙሪያ እስካሁን ይፋዊ መግለጫ ባይሰጥም ስማቸው እንዲጠቀስ ያልፈለጉ የአስተዳደሩ ባለስልጣናት እርምጃው ህገወጥ የሰዎች ዝውውርን ለመቆጣጠር የክልሉን ወጣት ኃይል መልሶ ግንባታ ስራ ለማቆየት የታለመ እንደሆነ ይገልጻሉ። ነገር ግን ይህ ማብራሪያ የወጣቶቹን ስጋት ሊያረግብ አልቻለም። ይህ የጉዞ እገዳ ክስ በጦርነት ክፉኛ የተጎዳው የትግራይ ህዝብ አሁንም ከስጋት እንዳልወጣና በቀጠና ያለው ሰላም ምን ያህል ስስ እንደሆነ በግልጽ የሚያሳይ ክስተት ሆኗል። የወጣቶቹ ጥያቄና የአስተዳደሩ ዝምታ በቀጣይ ሊፈጠር ስለሚችለው ሁኔታ አሳሳቢ ፍንጭ እየሰጠ ይገኛል። በሩሲያ ድሮኖች ስብርባሪ የእንግሊዝ ቁሳቁሶችን አግኝተናል ሲሉ ዘለንስኪ ተናገሩ። የዩክሬን ፕሬዝደንት ዘለንስኪ በኤክስ ገጻቸው ላይ ባሰፈሩት መልእክት አጋሮቻቸው የሆኑ ምዕራባውያን ሀገራት ላይ ትችት አቅርበዋል። ትችቱን የሰነዘሩት እሁድ ዕለት በዩክሬን ላይ ድብደባ የፈጸሙት የሩሲያ ድሮኖች ስብርባሪ ውስጥ አሜሪካና እንግሊዝ ሰራሽ ቁሳቁሶችን ማግኘታቸውን ተከትሎ ነው። ዘለንስኪ በመግለጫቸው በድሮኖች ውስጥ በረራን ለመቆጣጠር የሚያገለግሉ ማይክሮ ኮምፒውተሮች በእንግሊዝ የተሰሩ መሆናቸውን አረጋግጠናል ካሉ በኋላ ሌሎች ለድሮኖቹ ስሪት ጥቅም ላይ የዋሉ ቁሳቁሶችን አሜሪካን ጨምሮ በተለያዩ አጋር አገራት የተሰሩ መሆናቸውን አስረድተዋል። ጨምረውም እንዳለመታደል ሆኖ በርካታ ጠቃሚ የሆኑ ቁሳቁሶች አሁንም ከአውሮፓና ከአሜሪካ ለሩሲያ እየደረሱ ነው። እያወራሁት ያለሁት በአስራዎቹ ስለሚቆጠሩ እቃዎች አይደለም፣ በመቶ ሺዎች ስለሚቆጠሩ የድሮን አካላት ነው ብለዋል። እሁድ ዕለት ፕሬዝደንት ዘለንስኪ በ500 ድሮን እና በ50 ሚሳኤል መደብደባቸውን መግለጻቸውንና በዚህም ቢያንስ 5 ሰዎች መገደላቸውን ማስታወቃቸው ይታወሳል። የአሜሪካ መንግስት መዘጋትን ተከትሎ ግዙፍ የአገሪቱ አውሮፕላን ማረፊያ ተጓጓዦችን ማስተናገድ ተሳናቸው። 7ኛ ቀኑን የያዘው የመንግስት መዘጋት የአየር ትራፊክ ተቆጣጣሪዎችን በቤታቸው እንዲቀመጡ አድርጓል። በቺካጎ ኦሄር ዓለም አቀፍ አየር ማረፊያ በቂ የአየር ትራፊክ ተቆጣጣሪዎች እንዳይኖሩም ተወስኗል። የፌዴራል አቪዬሽን አስተዳደሩም ማስጠንቀቂያ በመስጠት ላይ ይገኛል። በናሽቪል እጅግ በርካታ ቁጥር ያላቸው ሰራተኞች ቤታቸው ውስጥ እንዲቀመጡ
እንዲቀመጡ መገደዳቸውን አውሮፕላኖች ከአየር ማረፊያ እንዲወጡና እንዲገቡ የሚያደርጋቸው የመቆጣጠሪያ መሳሪያ ሳይቀር አገልግሎት እየሰጠ አይደለም። በመላው ሀገሪቱ ያለው የፌዴራል አቪዬሽን አስተዳደር ቢሮዎች ተመሳሳይ ጣም ደርሷቸዋል። የመንግስት መዘጋት በአየር መንገዶች ላይ የሚታይ ቀውስ ማምጣቱ የቀጠለ ሲሆን ለተፈጠረው የዲሞክራቶችና ሪፐብሊካኖች ልዩነት መፍትሄ ካልመጣ አደጋም ሊከሰት ይችላል ተብሏል። በሂውስተን፣ ኒውዮርክ፣ ኒው ጀርሲ እና ላስ ቬጋስ የቁጥጥር ስራው የሚያከናውን ባለሙያ እንደሌለም በተመሳሳይ ተነግሯል። የአሜሪካ ኮንግረስ የበጀት ጉዳዩን መርምሮ የመንግስት ስራ ማስጀመር ካልቻለ ከአቪዬሽን ዘርፉ በተጨማሪ ሌሎች ዘርፎችም ይጎዳሉ ተብሏል። የፍልስጤሙ ሐማስ እስራኤል ከጋዛ ጠቅልላ እንድትወጣ እንዲሁም ዋስትና እንዲሰጠው ይፈልጋል ተባለ። ሐማስ ተይዘው የሚገኙ እስራኤላውያንን የመልቀቅ ፍላጎት እንዳለውም የተነገረ ሲሆን ያም ሆኖ ግን አይዲኤፍ ከጋዛ መውጣት እንዳለበት ሀሳብ ሰጥቷል። ሁለተኛ ቀን ድርድር በግብፅ እንደተጠናቀቀ ሐማስ ሀሳቡን ለአልጄዝራ ሰጥቷል። ፕሬዝደንት ትራምፕ ያቀረቡት የ20 ነጥብ የሰላም እቅድ ገቢራዊ መደረግ ካልቻለ አሁንም ውጥረቱ ተባብሶ ሊቀጥል ይችላል። ጦርነቱ የተቀሰቀሰበትን ሁለተኛ ዓመት አስመልክቶ ፕሬዝደንት ዶናልድ ትራምፕ አስተያየት ሲሰጡ የጋዛውን ጦርነት ለመቋጨት ተጨባጭ እድል አለን ብለዋል። በሻርም ኤልሼክ ግብፅ እየተደረገ ያለው ድርድር መፍትሄ ሊያመጣ እንደሚችልም ተስፋ ተጥሎበታል። የኳታርና የአሜሪካ ተወካዮችም ከእስራኤልና ሐማስ ሰዎች ቀጥተኛ ድርድር በተጨማሪ ለችግሮች መፍትሄ ለመስጠት ወደ ግብፅ ማቅናታቸው ይታወሳል። ሞን ሪል ስቴት በአየር ጤና አደባባይ በካሬ 69500 እና 48650 ብር 50% ያለምንም ወለድ የባንክ ብድር የተመቻቸለት ከ1.7 ሚሊዮን ብር እስከ 4 ሚሊዮን ብር የሚያተርፉበት ባለ 2 መኝታ ሙሉ ክፍያ 6,811,000 ብር፣ ባለ 3 መኝታ ሙሉ ክፍያ በ5,830,000 ብር። የንግድ ሱቆች በሙሉ ክፍያ ከ1.9 ሚሊዮን ብር ጀምሮ እየተሸጠ ነው። ለበለጠ መረጃ በ096924 80 ይደውሉ።